ግን እንዲሁ ከእኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። ወደ ፈተና እንዳትገቡ ምን ሆኑ? ትጉና ጸልዩ። እንዲህ በሚል ርዕስ አወራላችኋለሁ። በመዳን ቀን ተኙ። እስቲ በሎሎ ወንተ ውገቶ ይዋጅ እስቲ በሎሎ ወንተ ውገቶ ይዋጅ ሀቁቷካ ሶስት ሐሳቦችን እናገኛለን። አንደኛ የተመረጡ ሰዎች ናቸው። ሁለተኛ እንዲጸልዩ የተነገሩ ሰዎች ናቸው። ሶስተኛ ደረጃ ላይ የካዱ ሰዎች ናቸው። ደቀ መዛሙርቶች ከጌታ ከኢየሱስ ጋር ነበሩ። ሌሎችም ደቀ መዛሙርቶች ነበሩ። ነገር ግን ያሉ ጠቅላላ እነዛ ደቀ መዛሙርቶች ሳይሆን ጌታ ኢየሱስ ክርስቶስ ከነዛ ሶስቱን መረጠ። ከተመረጡት ስንቱን መረጠ? ሶስቱን መረጠ። ሶስቱን ከመረጠ በኋላ ወደ ጌቴሴማኒ ሄደ። ወደ ጌቴሴማኒ ከሄደ በኋላ እንዲህ አላቸው፣ እናንተ